እድሜዬ 27 ነው። ካገባሁ 4 ዓመት ሆኖኛል። የ1 ዓመት ልጅም አለኝ። የምኖረው ጅማ ከተማ ነው። ባለቤቴ መልካም ባል ነው። ለልጃችንም ጥሩ አባት ነው። የጤና ባለሙያ ነው። የሚሰራው ገጠር ውስጥ ስለሆነ በየ15 ቀኑ ይመጣና 15 ቀን ከኛ ጋር ቆይቶ ይሄዳል። እኔም የመንግስት ስራ ነበረኝ። ከወለድኩ በኋላ ልጄን ለመንከባከብ ብዬ ለጊዜው አቁሜዋለሁ። እና ሰሞኑን ያሳሰበኝ ጉዳይ እኛ ጋር መስራት ከጀመረች 4 ወር ሆናት አጋዣለች። እድሜዋ ወደ 25 አካባቢ ነው። የቤቱን ስራ ጥንቅቅ አድርጋ ትሰራለች። ግን ባህሪዋ ባለቤቴን ስታይ ትንቀለቀላለች። የተለየ ጸባይ ታሳያለች። ዝም ብላ መሳቅ፣ መሽኮርመም፣ የሱን ትኩረት መሳብ ትፈልጋለች። ሁኔታውን አይቼ ለማንም አልተናገርኩም። ቻትጂፒቲ እና ክሮም ላይ ሰርች አደረግኩ ምክር ፈልጌ እና በአጋጣሚ የባለቤቴ ስልክ ታክሲ ውስጥ ተሰርቆበት የኔን ስልክ ለመጠቀም 1 ቀን ወሰደው። ሰርች ያደረኩትን አይቶ እንዴት ትጠረጥሪኛለሽ? እኔም መጠየቅ ትተሽ እንዴት ሰርች ታደርጊያለሽ ብሎ ተቆጣ። ከፈለግሽ አሰናብቻት አለኝ። አሁን ወደሚሰራበት ቦታ ገጠር ሄዷል። እሷ ደግሞ ስልኳ ላይ ሜሴጅ በመጻፍ ተጠምዳለች። ምናልባት ከሱ ጋር ይሆን ብዬ እኔም በጭንቀት ተጠምጃለሁ። እባካችሁ ምክራችሁን ጀባ በሉኝ።